ተናገሩ እኮ ነው። እኛ እንደ ጉድ ጥለውን ሄዱ። ለጉድ ምንድን ነው የምንወጣው? ለጉድ ነው ጥለውን የሄዱ። ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሬዎስና ኧረ ይምጡ እነሱ። አልቻልነውም። ከመቃብር ውጡና ገዙን። እናዚ ኃይለ ሥላሴ ኑልን። ኧረ ኑ እነ በላይ ዘለቀ። አልቻልነውም። ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም። ኧረ ኢትዮጵያ ምን ነካችሁ? ኧረ ምን ነካችሁ? ኧረ ሀገር ያለሽ፣ ኧረ ኢትዮጵያ ያለሽ እሺ እንግዲህ ወደ ባሻ ረገና ትያችኋለሁ። ምን እናድርግ እንዴ? ምንድን ነው ዝም በሉ አይባልም? ከአመድ እንጨት ወግሮ አይሞትም? ምስጢር አይደለም? ፖለቲካ አይደለም? ኢትዮጵያውያን አለቁ። እናልቅስበት ደውን አልቅሱ፣ አልቅሱ። እሺ እንግዲህ አንድ ታገሱ። እኔ እኮ ተናግሬያለሁ። ብሶቱን ወዴት እንጩህ እንዴ? አገር ብለን እኮ ነው። መሞቱ እኮ አልከበደንም። ሀገራችንም ብለን ነው እንጂ መሞት አይቀር። ግን ሀገሪቱ እንዴት ትሁን ነው? ምን እናድርግ? እሺ ኢትዮጵያ እንብለከ እስቲ እንዲያው እኔም እኔ ላበርክት በሉ። አንዴ ዝም በሉ፣ አይዟችሁ። ኢትዮጵያ እንብለከ በስላሴ ከስላሴ ስላሴን በስላሴ እንልሃለን ነው። ኢትዮጵያ እንብለከ ኢትዮጵያ ኢትዮጵያውያን ማለት ነው። ኢትዮጵያ ታበጽሕ እደዊሃ ሲል ኢትዮጵያውያን ማለት ነው። ኢትዮጵያ እንብለከ